ሰይፉ በኢቢኤስ ተመልሷል። በያላችሁበት ጥሩ ጊዜ ነው የምንመኘው። ውብ ከሚባሉት ኢትዮጵያውያን የፊልም ተዋናዮች መሃል አንዷ ነች። አዲስ ፊልሟ ታስተዋውቃለች። እዚህ ነው ያለችው። ቪዲዮ እንደውም ተመልክተነው እስኪ እንመለስ። ገጠር መሄድ እኮ ላንቺ ባባ እኮ አለ እንዴ ያለው እኮ ጋሽ ምን ትዴ ምን ችግር አለ ነው ያለው? እሱ ራሱ ጠባቂ ያስፈልጋል። ኧረ ችግር የለውም ጋሽ እኔ ምን ካረገ ነው የሚይዘው? ችግር የለውም ጋሽ ወፍጭ እሺ ሰሞኑን አነጋጋሪ ከሆኑ የቴሌቪዥን ድራማዎች መካከል አንዱ እረኛዬ የተሰኘው የቴሌቪዥን ድራማ ነው። ከሱ ላይ ከሚሳተፉ መሪ ተዋናዮች መካከል ደግሞ ሰዓት ደምሴ የመጀመሪያዋ ናት። አያጅቡ አለ ሰዓት ደምሴ ከዚህ በፊት የተለያዩ ፊልሞች ላይ ተሳትፋለች። ፊልሞቹም ላውንደሪ ቦይ፣ ስላንቺ፣ የብርሃን ፊርማ፣ ሌሎችም ፊልሞች ተሳትፋለች። ማማ ወይ ተሰከረናል እናት እንደው ከሀገራችን ካሉት ሴት አርቲስቶች መካከል ተወዳጇና ሶሻል ሚዲያ ላይ ብዙ ፎሎወር ካላቸው መካከል ሰዓት ደምሴ ትጠቀሳለች። ከምስሉ ላይ እንደምትመለከቱት የተለያዩ አሪፍ ፊልሞች ሰርታለች። ከምስሉ ላይ የምታዩት ላውንደሪ ቦይ የተሰኘው የቀደምት የሰዓት ደምሴ ስራዋ ነው ማለት ነው። ሰዓት ደምሴ ከዚህ በፊት የሙዚቃ አልበም አውጥታ ተወዳጅነትን አትርፏል። ማማ ደህና አደሩ ወይ ተነሳሽ እንዴ? እንዴት አደርሽ? ደህና አደርሽ? ተኝተሽ ትነሽ ደግሞ እንዴት ታምሪያለሽ? ወዴት ልሄዱ ነው? ውሃ ልቀዳ መሄዴ ነው። እኔም ልምጣ? ይሆንልሻል። መንገዱ አስቸጋሪ ነው። እኔ እየመረጥኩ እሄዳለሁ። ችግር የለም። በይሺ በይኔሽ። እረኛዬ ተከታታይ የቴሌቪዥን ድራማ ደግሞ ከዚህ በፊት ታይቶ በማይታወቅ መልኩ በጣም ብዙ ቪው ነው ያለው የሶሻል ሚዲያ ላይ ማለት ነው። ዩቲዩብ ላይ በጣም ብዙ ተመልካችን አትርፏል። አነጋጋሪም እየሆነ መጥቷል። ወጣትና አንጋፋ አርቲስቶች የተሳተፉበት ነው እረኛዬ ድራማ። ዝናሽ፣ አበበ ተምትም፣ ሰዓት ደምሴ፣ ሰለሞን ቦጋለ እንዲሁም ሌሎቹም ወጣትና አንጋፋ አርቲስቶች የተሳተፉበትና የቴሌቪዥን ድራማ ነው። በሀገራችን ካሉ ተወዳጅ ሴት አርቲስቶች መካከል ሰዓት ደምሴ በግንባር ቀደምነት የምትገኝ ናት። እዚህ ሲመጣ ግን ከአንድ ቀን በላይ አይቆይም። እሷ ብቻዋን ነች ብሎ ይበራል። እሱ ውሸቱን ነው በእኔ ሲያሳብብ አይደለም። ድሮውንስ ቢሆን አንቺን ሲከተል አይደል ከተማ የገባው?